ዱዓ ማድረግ ተወዳጅ ነው። በእነዚህ ቀናቶች ደግሞ እየጾምን ከበፊቱ የበለጠ ማድረግ ይገባናል ማለት ነው። እና ኢንሻአላህ ለማስታወስ ያክል ነው ይዤላችሁ የመጣሁት ማለት ነው። እንግዲህ 10 ቁም ነገሮች ስለ ዙልሐጅ 10 ቀናቶች አላቸው ጠቀሜታና ደረጃዎች የተለያየ ደረጃ እንዳላቸው የሚጠቁሙ ማስረጃዎችም አሉ። በእነዚህ 10 ሌሊቶች አላህ ቁርአን ላይ ምሎባቸዋል። በንጋት እምላለሁ በ10ሩ ሌሊቶች ብሏል። ኢብን ከሲር በዚህ የቁርአን አንቀጽ የተፈለገው 10 የዙልሐጅ እንደሆኑ ይጠቅሳል። ይህን ደግሞ ኢብኑ አባስ፣ ኢብኑ ዞይብ፣ ሙሐጂዲ እና ሌሎችም ብለውታል። በሐዲስም እንደመጣው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ምንም ስራ የለም በየትኛውም ቀን የሚሰራ በእነዚህ ቀናቶች ከሚሰራ የሚበልጥ ጅሃድም ቢሆን ብለው ሰሃቦች ጠየቋቸው። ጅሃድም ቢሆን በነፍሱና በገንዘቡ ሊዋጋ ወጥቶ በምንም ያልተመለሰ ሰው ሲቀር አሏቸው። ቡኻሪም ዘግቦታል። አላህ እንዲህ በማለቱ አላህንም በምታውቁት ጊዜያት ሊያወሱ ኢብኑ አባስ 10 ቀናቶች ብሎ ፈስሮታል። በሌላ ሐዲስም እንደመጣው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የትኛውም ቀን የለም አላህ ዘንድ ትልቅ የሆነና ስራ የተወደደበት ከነዚህ 10 ቀናቶች የሚበልጥ። በዛ ላይ ላኢላሃ ኢላላህ አላሁ አክበር አልሐምዱሊላህ በማለት አብዙ። ኢማሙ ጠባሪኒ ዘግበውታል። ኢብኑ ሐጀር እንዲህ ይላሉ። ያ ግልጽ የሚሆነው 10 የዙልሐጅ ቀናቶች ከሌሎቹ የተለየበት ምክንያት የኢባዳ አናቶች ስለተሰበሰቡበት ነው። እነሱም ሶላት፣ ጾም፣ ሰደቃ፣ ሐጅ። ይህ በሌላ ጊዜ አይመጣም። በእነዚህ 10 ቀናቶች የሚወደዱ ተግባራቶች ሶላት ዋጅብ ሶላት ላይ ከሌላው ጊዜ በበለጠ መልኩ ይበልጥ መጠናከርና ሱና ሶላቶችንም በማብዛት ይወደዳል። ምክንያቱም ሶላት ከትልልቆቹ መልካም ስራዎች መካከል ነው። በእነዚህ ቀናቶች ደግሞ መልካም ስራ ማብዛት የተወደደ ስለሆነ። ጾም መልካም ስራ ከሚለው ውስጥ ጾምም ስለሚገባ የአላህ መልእክተኛም 9ኛዋን የዙልሐጅ ቀናቶች 9ኙንም የዙልሐጅ ቀናቶች ይጾሙ እንደነበር የመጣ ሐዲስ አለ። ኢማሙ ነዋዊ 9ኙን የዙልሐጅ ቀናቶች መጾም የጠነከረ ሱና መሆኑንም ገልጸዋል። ተክቢራንም ማብዛት ተክቢራ ከላይ ኢብኑ ዑመርና አቡ ሁረይራ ወደ ሱቅ ወጥተው ተክቢራ ያደርጉ ነበር። ሰዎችም የነሱን ተክቢራ ሰምተው ተክቢራ ያደርጉ ነበር። ተክቢራውም ጮክ ብሎ ማለቱ ይወደዳል። ከሰሃቦች እና ታቢዮች የመጡ የተክቢራ አይነቶች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወላሁ አክበር ወላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወላሁ አክበር ወላሁ አክበር ወሊላሂል ሐምድ። እነዚህ እንግዲህ የተክቢራቶቹ አይነቶች ናቸው ማለት ነው። በመጨረሻ የአረፋ ጾም የ2 ዓመት ወንጀል እንደሚያስምር ኢማም ሙስሊም በዘገቡት ሐዲስ ላይ መጥቷል።
ኢማሙ ሙስሊም በዘገቡት ሐዲስ ላይ ማለት ነው። ሰደቃ መልካም ስራ በእነዚህ ቀናቶች የተወደደ ነው ተብሏል። ሰደቃ ደግሞ ከመልካም ስራዎች ውስጥ አንዱ ነው። እና ውድ ቤተሰቦች ይህንን ይመስላል። በዚህ መልኩ አቅርቤላችኋለሁ። ሁላችንም እንጠቀምበት ለማለት ለማስታወስ ያክል ነው። ሁላችንም በመጾም ወደ አላህ በመቃረብ ይኖርብናል ማለት ነው። የቻልን እንጾም፣ ያልቻልን ደግሞ ዱዓ ዚክር እያደረግን ወደ አላህ እንጠጋ። ብዙ ሀጃ አለን፣ ብዙ ችግር አለን። ሁላችንም ባለ ችግረኞች ነን። ሁላችንም የጎደለን ነገር ይኖራል እና ሁላችንም ዱዓ ማድረግ ይኖርብናል። ከምንም በላይ ደግሞ ሰላምን እንዲያመጣልን ሁላችንም ዱዓ እናብዛ፣ ዱዓ እናድርግ። ልባችን ንጹህ እያደረግን ሁልጊዜም ዱዓ እናድርግ። አላህ ሱብሃነሁ ወተዓላ ኸይሩን ነገር እያምጣልን እላችኋለሁ። በያላችሁበት አላህ ይጠብቃችሁ ከክፉ ነገር ሁሉ። ክፉን ነገር አላህ ይሰውርልን፣ ይሰውርላችሁ እላለሁኝ። በሰላም ከያላችሁበት ወደ ቤተሰቦቻችሁ ጋር የምንደባለቅ አላህ ያድርገን። ሀገራችንም ሰላም ያድርግልን። ኢንሻአላህ ደግሞ ለወደፊት ሀገራችን ሰላም ሆኖ ፍቅርን፣ አንድነትን እያወራን እየሰበክን የምንኖር ያድርገን እላለሁኝ ማለት ነው። እና ይሄንን ይመስላል። ሁላችሁም ተጠቀሙበት፣ አንዘናጋ እላችኋለሁ ውድ ቤተሰቦቼ። በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ብዝት ትርፍ ይበልልኝ እያልኩ በዚሁ